ሕክምና የእምነት ቢዝነስ ነው። ሐኪሞች የጤና ባለሙያዎች እንኳን ሆነን ለመታከም ወይ ቤተሰብ ለማሳከም ወደ ሕክምና ቦታ ስንሄድ ለሚያክሙን ሰዎች ሙሉ እምነትና ተስፋችንን በእነርሱ ላይ እንደጣልን ለማሳየት የማንሞክረው ጥረት የለም። ወደን ነው። የጤና ገበያ ስርዓታችን ከሄልዝ ሰርቪስ ፕሮቫይደር ወይም ሐኪሞች ሞኖፖሊ ተላቆ ወደ ፕሮቶኮል እና የአሰራር ተገዥነት እንዲመጣ ብዙ የሚያስፈልጉ ስራዎች አሉ። የመጀመሪያውና ዋናው ተጠያቂነት ነው። በወረቀት ላይ ያሉ ፕሮቶኮሎችና የአሰራር መመሪያዎች እንዴት እየተፈጸሙ እንደሆነ የሚከታተልና በኋላም የሚጠይቅ ኢንዲፔንደንት የጤና አማካሪ ቢኖር እምነታችን ከአንድ ግለሰብ ቸርነትና ስነ ምግባር የበለጠ ጠንካራ መሰረት ይኖረዋል። በመዳን የሕክምና ቢሮ እየሰራን ያለነው ይሄንን ነው። ያሉበትን የጤና ሁኔታ እንገመግማለን። ሕክምናው እንዴት እየሄደ እንደሆነ እንፈትሻለን። ወደ ተሻለው አማራጭ ብቻ እንጠቁማለን። በመደበኛነት እንከታተላለን። ጤናማ ባልሆነ የውድድር ጊዜ ራስዎንና ቤተሰብዎን ካላስፈላጊ ወጪ፣ አላስፈላጊ ሕክምና እና ዋጋ የሚያስከፍል መዘናጋት ወይም መዘግየት የሚጠብቁት ግልጽ መረጃና ቋሚ ክትትልና ድጋፍ ሲኖረዎት ነው። መዳን ሕክምና ቢሮ ከማንኛውም የጤና ውሳኔ በፊት